ሴትዮዋ ህፃኑ ለብሶት የነበረውን ዳይፐር በአቅራቢያው ወዳለው ባህር ወረወረችው። በዳይፐር ውስጥ ያለው የህፃኑ ሰገራ ብዙ የባህር አሳዎች ይሰበስባል ብላ አልጠበቀችም። ይህም ትዕይንት ስትመለከተው ወዲያውኑ ለመትረፍ የሚያስችል መንገድ አሰበች። ከታች ያሉትን አሳዎች በባዶ እጇ ለመያዝ ሞከረች። እቃው ላይ ተኝታ፣ ነገር ግን በሚያሳዝን ሁኔታ ለመድረስ በጣም ሩቅ ነበረ። ከዚያም የብረት ዘንግ ወስዳ ቦልት ካሰረችበት በኋላ ገመድ በማሰር ቀላል የአሳ ማጥመጃ መሳሪያ በተሳካ ሁኔታ ሰራች። በባህሩ ላይ ተጥላ የነበረችበት 15 ቀናት ነበረ። እናም አሳውን በተሳካ ሁኔታ ለመያዝ ከቻለች ለእርሷና ለልጇ የምግብ ችግር ይፈታ ነበረ። ነገር ግን የአሳ ማጥመጃ መሳሪያውን ወደ ባህር በወረወረች ቁጥር አሳዎቹ እንቅስቃሴዋን ይገምቱ ይመስል ያመልጡ ነበረ። በመቶዎች የሚቆጠሩ ጊዜያት ከሞከረች በኋላ አንድም አሳ በተሳካ ሁኔታ መውጋት አልቻለችም። ህፃኗ ደግሞ ምግብ ያስፈልጋት ነበረ። በቅርቡ ካልበላ በመጨረሻ በረሃብ እንደሚሞት በደንብ ታውቅ ነበረ። በዚህ ቅጽበት አንድ አውሮፕላን ከላይ በረረ። ይህም ከተጣለችበት ጊዜ ጀምሮ ለመዳን የመጀመሪያ የተስፋ ምልክት ነበረ። ወዲያውኑ ወደ እቃው ዘላ ገባች። የቴሌቪዥን መስታወት ሰበረችና ከመስታወቱ የሚንጸባረቅ ብርሃን አውሮፕላኑን ትኩረት ሊስብ ይችላል ብላ በማሰብ ሆኖም ልትወጣ ስትል አደጋ ደረሰባት። መውጫዋ ላይ ካለው ብረት 1 ሜትር ርዝመት ያለው ቁስል በጭኗ ላይ አጋጠማት። ህመም ቢሰማትም ችላ ብላ ከባድ ህመሙን ታግሳ መስታወቱን ከላይ ወዳለው አውሮፕላን አወዛወዘችው። በሚያሳዝን ሁኔታ ከመስታወቱ የሚንጸባረቀው ብርሃን ከባህሩ ወለል ከሚንጸባረቀው ጋር ተመሳሳይ በመሆኑ ለአውሮፕላኑ የማይታይ አድርጎታል። ይህ በእንዲህ እንዳለ በእግሮቿ ላይ ያለውን ቁስል ያለማቋረጥ እየደማ መሆኑን አስተዋለች። ወደ እቃው ተመልሳ ወጥታ የቴሌቪዥን የኋላ ሽፋን አወለቀች። ረዥም ቀጭን የብረት መንጠቆ አወጣች። ከዚያ ሁሉንም የመዳብ ሽቦዎችን ከኤሌክትሪክ ገመዶች አወጣች። በእግሯ ላይ ያለውን ቁስል በቀላሉ ለማጽዳት ጠንካራ አልኮል ከተጠቀመች በኋላ ከባድ ህመሙን ታግሳ የብረት መንጠቆና የመዳብ ሽቦዎቹን ተጠቅማ ቁስሉን ሰፋቸው። ልክ ከህመሟ የተነሳ ራሷን ልትስት ስትል ጓዳ ያሉትን የጆሮ ማዳመጫ ሽቦዎችን አይታ አዲስ ተስፋ ሰጣት። በዚያ ሌሊት ሁሉንም የጆሮ ማዳመጫ ሽቦዎችን በጥንቃቄ በመሸመን ቀስ በቀስ የአሳ ማጥመጃ ፈጠረች። ጎህ ሲቀድ የተጠናቀቀውን የአሳ ማጥመጃ መረብ ይዛ ወደ ውጭ ወጣች። የአሳ ማጥመጃ መረቡ በሁለት የእንጨት ዘንጎች ላይ በማያያዝ ውሃ ውስጥ አስቀመጠችው። የህፃኑ ዳይፐር እንደገና ወደ ባህር ሲጣል በምግብ የተሳቡ በርካታ አሳዎች መረቡ ገቡ። ጊዜው ሲደርስ ሴትዮዋ ወዲያውኑ የአሳ ማጥመጃ መረቡን ጎተተችው። ለ16 ቀናት ያለ ምግብ ከቆየች በኋላ በመጨረሻ የመጀመሪያ ምግቧን በላች። በአሳ ማጥመጃ መረቡ እርዳታ የእናትና ልጅ የምግብ ችግር ለጊዜው ተፈቷል። ነገር ግን ሰፊውን ማለቂያ የሌለው ባህር ስትመለከት ሰውነቷን የሸፈነው ከባድ የተስፋ መቁረጥ ስሜት አሁንም ነበረ። ሰላም ጤና ይስጥልኝ የተከበራችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ የሆናችሁ መጀመሪያ ላይ ዝም ብሎ ተደብቆ የሚሄድ ሰው ነበረ። ነገር ግን በክሩዝ መርከብ ባህር አቋርጦ ለመደበቅ ሲሞክር መርከቡ በድንገት ተገልብጦ ወደ ባህር ተወርውሮ ሴትዮዋ እንደገና ስትነቃ ምን ያህል ጊዜ እንዳለፈ አላወቀችም ነበረ። እንደ እድል ሆኖ በማህፀኗ ውስጥ ያለው ያልተወለደው ህፃን ምንም አልተጎዳም። በኮንቴነር ውስጥ ክፍተቶች ስትመለከት ከሰፊው ውቅያኖስ በስተቀር ምንም አላየችም እና ፍርሃት ወዲያውኑ ዋጣት። እርዳታ ለመጥራት ፈልጋ፣ ነገር ግን ደብቀው የነበረውን ስልክ ቀድሞውኑ ተሰብሮ ነበረ። በዚህ ጊዜ ብዙ የባህር ውሃ ወደ እቃ ውስጥ ዘልቆ ገብቷል። የቢጫ ማጣበቂያ ጥቅል ካገኘች በኋላ ወዲያውኑ ኮንቴነር ውስጥ ያሉትን ቀዳዳዎች ሙሉ ዘጋች። ከዚያም ከውጭው ዓለም እርዳታ ለመጥራት የሚያስችል ነገር ለማግኘት ተስፋ በማድረግ በእቃ ውስጥ ያሉ ሁሉ እቃዎችን መበርበር ጀመረች። አንደኛው ሳጥን ባዶ የምግብ ማከማቻ እቃዎችን የተሞላበት ነበረ። በሁዲዎች ሸራቦች ተሞልቶ ነበረ። በአይኗ ፊት በባህሩ ውስጥ ሲዋጥ በረዳትነት የተመለከተች ተስፋ የቆረጠችው ሴት በደከመ ሁኔታ መሬት ላይ ወደቀች። በተስፋ መቁረጥ ተሞልታ ትንሽ ቢላዋ ይዛ ሁሉንም ነገር ለማቆም እያሰበች፣ ነገር ግን በዚያ ቅጽበት በማህፀኗ ውስጥ ያለው ህፃን ጠንካራ እንድትሆን እንድትቀጥል የሚነግራት ይመስል መንቀሳቀሱን ቀጠለ። ያልተወለደውን ልጇን ብቻ ቢሆንም እንኳ ለመትረፍ የምትችለው ሁሉ ማድረግ እንዳለባት ተገነዘበች። በጭንቀትና በፍርሃት ተሞልታ በጥልቅ እንቅልፍ ወደቀች። ነገር ግን እንደገና ስትነቃ ኮንቴነሩ በባህር ውሃ ተሞልቶ ነበረ። በሰከንዶች ውስጥ ሴትዮዋ የምትተነፍስበትን ቦታ አልነበራትም። ያጋጠማት ቅዠት እውን እንዳይሆን ለመከላከል ከምግብ ማከማቻ ሳጥን የጣሪያውን ጋኬት አውጥታ ቆርጣ ውሃ የሚገባበትን ቀዳዳ የሚዘጋ መሰኪያ ሰራች። ከዚያም በእንጨት ሳጥን ውስጥ የፕላስቲክ ቱቦዎች አገኘች። የፕላስቲክ ቱቦውን አንዱን
ጫፍ ከአንደኛው ውጪ አውጥታ የምግብ ማከማቻውን ሳጥኑን ተጠቅማ ቀስ በቀስ የባህር ውሃውን ከእቃው ውስጥ ወደ ውጭ አወጣች። ኮንቴነሩ ለማመጣጠን የእንጨት ሳጥኑን ወደ ጎን ገፋችው። ከዛም ቢጫ መለጠፊያ ተጠቅማ ከፍተኛውን የውሃ መጠን ነጥብ ላይ ምልክት አደረገች። አፍና አፍንጫዋ ከሚሰምጥበት ቦታ ትንሽ ከፍ ብሎ ነበር። በየቀኑ አልፎ አልፎ የእርዳታ ጥሪ ታደርግ ነበር። ነገር ግን ስልኩ መቼም ሲግናል አልነበረው። ለመትረፍ በራሷ መተማመን ነበረባት። በኮንቴነር ውስጥ ያሉትን ቁሳቁሶች እንደገና አደራጅታ፣ ነገር ግን ትንሽ ምግብ ብቻ ነበረ። እንደ ላይተር፣ ቴርሞና አጠቃቀማቸው ግልጽ ያልሆኑ የኤሌክትሪክ ድሪል ካሉ እቃዎች ጋራ በምግብ ማከማቻ ሳጥን ውስጥ ያለውን ስልክ በድንገት ጮኸ። ባሏ ነበር የደወለው። ባሏ ተገኝቶ በኮንቴነር ውስጥ ከመደበቁ አንድ ሰከንድ በፊት እንደተወሰደ ታወቀ። አጽናንቷት እንድትጸና አሳስቧት እሷን ለማዳን መንገድ እንደሚያገኝ ቃል ገብቶላታል። ከጥቂት ምሽቶች በኋላ ከእቃው ውጭ ባለው ባህር ላይ ማዕበል ተነሳ። በድንገት ከባድ ህመም ተሰማት። በእንደዚህ አይነት አስከፊ አካባቢ ልትወልድ ስትል በጥቂት ደቂቃዎች ውስጥ ህፃኑ በተአምራዊ ሁኔታ ተወለደ። እንደ እድል ሆኖ አዲስ የተወለደው ህፃን ለኃይል የእናቱን ጡት ወተት ብቻ ያስፈልገው ነበረ። የቀረው ምግብ ባለ ጥቂት ተጨማሪ ቀናት ሊያቆይ ይችላል። በኮንቴነር ውስጥ ያለው የውሃ መጠን ሲጨምር እየተመለከተች ህፃኑ በባህር ውስጥ እንዳይሰጥም ለመከላከል የኤሌክትሪክ ድሪል ተጠቅማ ኮንቴነር አናት ላይ መውጫ ለመፍጠር አቅዳ ነበረ። ሆኖም ድሪሉ መስራቱን ሲቀጥል መውጫውን ከመብሳቷ በፊት የድሪሉ ባትሪ አለቀ። በተሳካ ሁኔታ ቀዳዳው ሊበሳበት የነበረው ጣሪያ እየተመለከተች ማድረግ እንዳለባት ሳታውቅ መሬት ላይ ከመቀመጥ ውጪ ሌላ አማራጭ አልነበራትም። ምግብና የውሃ አቅርቦት ሊያልቅ ነው እና ከጎኑ ያለው ህፃን ያለማቋረጥ እያለቀሰ ነበረ። ህፃኑን ከመያዝ ውጪ ሌላ አማራጭ አልነበራትም። ከዚህ እንዴት ማምለጥ እንደምትችል እያሰበች በዚህ ቅጽበት በድንገት የወታደር ቢላዋ አገኘች። ቢላዋን ተጠቅማ ከላይ ያለውን ብረት መፋቅ ለመቀጠር ሞከረች ቀዳዳው ለመስራት። ነገር ግን ይህ ዘዴ ውጤታማ አልነበረ። ከጥቂት ቀናት ሙከራ በኋላ ቢላው ተሰበረ። ስልኳን ከፈተች። አሁንም ሲግናል አልነበረም። የምግብና የውሃ አቅርቦት ሙሉ በሙሉ አልቆ ነበረ። ምንም የምግብ አቅርቦት የሌላ ሴት ቅዠት ማየት ጀመረች። ውሃ መጠጣት ፈለገች። ነገር ግን በባህር ውሃ የተሞላው ጠርሙስ ከንፈሯን ከመንካቱ አንድ ሰከንድ በፊት ራሷን ገታ አልጠጣችውም። ኮንቴነሩ አናት ላይ ያለውን ኮንዴንሽን ስትመለከት ወደዚያ ሄዳ በስስት ከመላስ ወደ ኋላ አላለችም። እረፍት ልታረግ ስትል በድንገት መዝነብ ጀመረ። እናም የዝናብ ውሃውን በድሪል በበሳችው ትንሽ ቀዳዳ በኩል ወደ ኮንቴነር ውስጥ ተንጠባጠበ። ይህን ስትመለከት ወዲያውኑ ሁሉንም የምግብ እቃዎች ውሃ መሰብሰብ ለመጀመር ወሰነች። ልክ ጣሳ ስትከፍት በድንገት አንድ ሀሳብ መጣላት። ረዥም ቦርሳ አግኝታ ከላይ ባለው ትንሽ ቀዳዳ አስገባችና በጣሳዋ መክፈቻ ተጠቅማ የቦርሳውን ሁለቱንም ጫፎች አጥብቃ ያዘች። ከዚያም ጥርሷን ነክሳ በኃይል ወደ ታች ጎተተችው። እንደተጠበቀው ኮንቴነሩ በመጨረሻ ሙሉ በሙሉ ተከፈተ። ይህም ከተጠመደችበት 14 ቀናት ውስጥ ለመጀመሪያ ጊዜ የውጭውን ሰማይ ያየችበት ሲሆን ህፃኑም ከተወለደ ጀምሮ ከውጭ ዓለም ጋር ግንኙነት ያደረገበት የመጀመሪያ ጊዜ ነበረ። ከዛም ሴትዮዋ ከኮንቴነር ውስጥ ወጣች። ነገር ግን ሰፊው ውቅያኖስ ስትመለከት ልቧ አሁንም በጭንቀት ተሞልቶ ነበረ። ይህ ነበረ በዚህ ቅጽበት አንድ አውሮፕላን ከላይ በረረ። እናም ሴትዮዋ በፍጥነት ወደ ኮንቴነር ውስጥ ገባች። ቴሌቪዥኑን ከሰበረችው በኋላ አንድ የመስታወት ቁራጭ አነሳች። ነጸብራቁን ተጠቅማ የአውሮፕላኑን ትኩረት ለመሳብ አስባ፣ ሆኖም ልክ ወደ ላይ ልትወጣ ስትል መውጫው ላይ ያለው ብረት ጭኗን በከፍተኛ ሁኔታ ሰነጠቀ። ህመሙን ታግሳ በእጇ ያለውን መስታወት ማወዛወዝ ነበረባት። ነገር ግን ከጥቂት ደቂቃ በኋላ አውሮፕላኑ የመቆም ምልክት አላሳየም። ብዙም ሳይቆይ ሴትዮዋ እንዴት አሳ ማጥመድ እንደምትችል ተማረች። በእቃው ውስጥ ካሉ የጆሮ ማዳመጫ ሽቦዎች ቀላል የአሳ ማጥመጃ መረብ ሰርታ የህፃኑን ሰገራ ወደ ባህር ወረወረች። የአሳዎቹን ትኩረት ለመሳብ አሳዎቹ ወደ መረብ ሲገቡ በፍጥነት ጎተተችው። በዚህ ምክንያት የእናትና ልጅ የምግብ ችግር ለጊዜው ተፈታ። የባህር ውሃው ወደ ኮንቴነሩ ዘልቆ መግባቱን ቀጥሏል። ውሃውን ከኮንቴነር ውስጥ በየጊዜው በማውጣት ማሳለፍ ነበረባት። በተሻለ ፍጥነት ለመዳን ሴትዮዋ ማስታወሻ ደብተሩን በኤስኦኤስ መልእክቶች ሞልታ ከዚያም በፕላስቲካዎች ውስጥ አስቀምጣ ወደ ባህር ወረወረችው። ይህን ዘዴ በመጠቀም ይሳካ እንደሆነ አላወቀችም። ነገር ግን ከውጭው ዓለም ጋር ግንኙነት ለመመስረት ልታስበው የምችለው ብቸኛ መንገድ ነበረ። በባህር ላይ በቀንና በሌሊት መካከል ያለው የሙቀት ልዩነት ከፍተኛ ነበረ። በእቅፏ ያለው ህፃን
ከጉንፋንና ከህመም ለመከላከል ጥቂት አልኮል ወደ ቴርሞስ አፍስሳ በላይ ተለኩሳ በእቃው ውስጥ ጥቂት ሙቀት ለመስጠት ትሞክራለች። በዛች ሌሊት ድንገተኛ የስልክ ጥሪ ድምጽ ከእቃው ውስጥ ተሰማ። ህፃኑን በእቅፏ ይዛ በፍጥነት ወደ ውጭ ወጥታ ጥሪውን ከባሏ እንደሆነ አወቀች። በመጨረሻ መዳን እንደምችል አሰበች። ነገር ግን በምትኩ ይበልጥ አሳዛኝ ዜና ሰማች። ባሏ መጀመሪያ ላይ እሷን ለማዳን እድል ለማግኘት ራሱን በድብቅ ለማሻገር አቅዶ ነበረ። ነገር ግን በመንገድ ላይ ባልተጠበቀ ሁኔታ በአክራሪዎች ተጠቃ። በሚያሳዝን ሁኔታ ባሏ በጥቃቱ ወቅት ተመቶ በሞት አፋፍ ላይ ነበረ። ይህ ጥሪ ለእሷ የመሰናበቻ ነበረ። ይህን ከሰማች በኋላ በእንባ ተዋጠች። ለባሏ ነገረችውና ከዚያም ስልኩን ከህፃኑ ጆሮ አጠገብ አስቀመጠችው። የባሏ መንፈስ በህፃኑ መገኘት እንዲድን ተስፋ በማድረግ ከአስቸጋሪ ሁኔታ ሁሉ ጋር ለመትረፍ ጥንካሬ እንዲሰጠው ነበር። ሆኖም የስልኩ ባትሪ አለቀ። ብዙም ሳይቆይ የባሏ የመትረፍ እድል ከዜሮ ጋራ እንደሚቀራረብ አወቀች። እናም ጮክ ብላ አለቀሰች። ሆኖም ግን የምታደርገውን እያንዳንዱን ውሳኔ በእቅፏ ካለው ህፃን ጋራ የተያያዘ ስለነበረ ጠንካራ ሆና መቆየት ነበረባት። በ26ኛው ቀን በኮንቴነር ውስጥ ያለው የውሃ መጠን ከፍተኛ ደረጃ ላይ ደርሶ ነበረ። ውስጥ ለመኖር ከእንግዲህ አይቻልም። ስለዚህ ህፃኑን ይዛ ወደ ውጭ መውጣት ነበረባት። ኮንቴነሩ ሙሉ በሙሉ ከመስመጡ በፊት መውጣት ነበረባት። የምግብ ማከማቻ ሳጥኑን ተጠቅማ መሰረት ፈጠረች። በአደጋ ጊዜ ለህፃኑ ትንሽ መታደጊያ የምትሆን ጀልባ ሰራች። በዚህ ቅጽበት ሴትዮዋ በድንገት አንድ እርግብ ከማከማቻው ሳጥን ውስጥ የአሳ አጥንቶችን ሲበላ አስተዋለች። የእርግቡ መገኘት የባህር ዳርቻ ሩቅ እንዳልሆነ አመላከታት። መጀመሪያ ላይ ወደ ባህር ዳርቻ ለመቅረብ እቃው ላይ መቀመጧን መቀጠል እንደምትችል አሰበች። ነገር ግን ባልተጠበቀ ሁኔታ በኮንቴነር ውስጥ ያለው የውሃ መጠን ካሰበችበት በላይ በፍጥነት መጨመሩ በዚያች ሌሊት ሴትዮዋ ህፃኑን ይዛ ከኮንቴነሩ ለቃ ለመውጣት ዝግጁ ሆነች። ሸራ አዘጋጀች። ሆኖም ልክ ልትወጣ ስትል በድንገት ባሏ ከማለፉ በፊት የሰጣትን ቸኮሌት እቃ ውስጥ እንደወደቀ አስተዋለች። ቸኮሌቱን ለማምጣት መዋኘት አስባ እቃውን ተመለከተች። ነገር ግን ከዛችኛዋ ለመመለስ ከተዘጋጀችበት በኋላ እግሮቿ በኮንቴነር ውስጥ ባሉ የተዘበራረቁ ገመዶች ላይ አጥብቀው ተጠመጠሙ። ሌላ አማራጭ አልነበራትም። ገመዶቹን ለመፍታት ለመሞከር በውሃ ውስጥ መጥለቅ ነበረባት። ነገር ግን እነሱ ቀድሞውኑ በእግሮቿ ላይ ብዙ ጊዜ ተጠምጥመው ነበረ። ምንም ያህል ብትሞክር ገመዶቹ ለመላላት ምልክት አላሳዩም። እሷም ትንፋሿን ለመሰብሰብ ወደ ላይ ተመለሰች። ነገር ግን ኮንቴነሩ ሊሞላ እንደሆነ ብቻ አየች። ገመዱን በፍጥነት ካፈታች ህይወቷ በእርግጠኝነት እዚያው እንደሚያበቃ አሰበች። ከኮንቴነሩ ውስጥ ህፃኑ የነበረበት የማዳኛ ጀልባ የማያቋርጥ ማዕበል ከእቃው እየራቀ ሄደ። እናም ብዙ ሳይቆይ ኮንቴነሩ ሙሉ በሙሉ ወደ ባህሩ ግርጌ ሰጠመ። እንደ እድል ሆኖ ቢላ አግኝታ ገመዱን በተሳካ ሁኔታ ቆረጠችው። ህይወቷ ከመጥፋቱ በፊት በመጨረሻ ቅጽበት ከኮንቴነሩ አመለጠች። ነገር ግን የውሃው ማዕበል ህፃኑን ከእይታ ውጪ አድርጎት ነበረ። ጊዜው ወደ ጥቁር ሌሊት ተቀይሮ ነበረ። ህፃኑ የትም አይገኝም። እሷም በጭንቀት ጮክ ብላ ህፃኑን ጠራችው። ነገር ግን ባልተጠበቀ ሁኔታ አንድ ትልቅ ጥላ በድንገት ከባህሩ ወለል በታች ታየ። እናትየዋን አልፎ የሚዋኝ አሳ ነባሪ እንደሆነ ታወቀ። አሳ ነባሪው ይህች እናት ልጇን እየፈለገች እንደሆነች የተረዳ ይመስል ነበረ። ስለዚህ በህፃኑ አጠገብ ሲያልፍ ሆን ብሎ ብዙ የባህር ውሃ በህፃኑ ላይ ረጨ። በባህሩ ውሃ ተደናግጦ የነቃው ህፃን ወዲያውኑ ጮክ ብሎ ማልቀስ ጀመረ። እናትየዋ የህፃኑን ለቅሶ ከሰማች በኋላ ወዲያውኑ ድምጹን ተከተላ ህፃኑን አገኘችው። አሳ ነባሪው ቀስ በቀስ ሲዋኝ እየተመለከተች እሷን በዝምታ ምስጋናዋን ገለጸች። ለረጅም ጊዜ በባህር ውሃ ውስጥ በመቆየቷ የእናትየዋ ንቃተ ህሊና መደብዘዝ ጀመረ። በደመ ነፍስ የአሳ አጥንቶችን ከማቆያ ሳጥን ውስጥ ወደ ባህር መወርወር ቀጠለች። የአሳ ሽታውን ተጠቅማ እርግቦችን ለመሳብ ተስፋ በማድረግ ብዙም ሳይቆይ የአሳ ማጥመጃ ጀልባ በባህር ላይ እየተጓዘ ነበረ። እናም በአቅራቢያው በአየር ላይ የሚከቡ የእርግቦች መንጋ አስተዋለች። ለመወጓግተው ለማየት ቀረቡ። በባህር ላይ የሚንሳፈፍ ጊዜያዊ የማዳኛ ጀልባ አገኙ። ወደ መርከቡም አመጡት። ባህሩ ላይ አዲስ የተወለደ ህፃን አገኙ። አጥማጆቹ ህፃኑ በባህር ላይ እንዴት እንደተረፈ በጣም ጓግቶ ነበረ። ነገር ግን ከዚያም አንድ ገመድ ትኩረታቸውን ሳበው። ገመዱን ጎተቱና በሚያስገርም ሁኔታ ቀድሞውኑ ወደ ባህር ግርጌው የሰጠመችው እናትየዋን ማውጣት ቻሉ። በዚህ ጊዜ የእናትየዋ ፊት አመድ መስሎ ነበረ። ምንም የህይወት ምልክት አታሳይም ነበር። ነገር ግን ሰራተኞቹ አሁንም በደረቷ ላይ አጥብቀው እጃቸውን እየጫኑ ነበረ፣ ከሞት አፋፍ ለመመለስ እየሞከሩ። ባልጠበቀ ሁኔታ ተአምር ተከሰተ። ለግማሽ ሰዓት ያህል በውሃ ውስጥ የሰጠመችው እናትየዋ በእርግጥ ወደ ህይወት ተመለሰች።
ከሞት በጠባቡ ያመለጠችው እናት ማመን አልቻለችም። ነገር ግን ቅዠት እንዳልሆነ በጣም እርግጠኛ ነበረች። እሷና ሕፃኑ በመጨረሻም የማይቻል በሚመስል ሁኔታ ውስጥ ተረፉ። ይህ ምናልባት አንዲት ሴት እናት ስትሆን የምታሳየው የጥንካሬ እውነተኛ ገለጻ ሊሆን ይችላል። የሕፃኑ መወለድ ባይኖር ኖሮ እናትየዋ ኮንቴነር ውስጥ በነበረችበት ጊዜ በሚቀጥለው ቅጽበት ሕይወቷ ልታጠፋ ትችል ነበር።